ቻይና የታይዋንን የባህር ክልል በመጣስ ከባድ የጦር ልምምድም አድርጋለች። አሁን ደግሞ ይትኩሳት እንደገና ሌላ መልክ ይዞም ብቅ ብሏል። ናንሲ ፔሎሲ በታይዋን ያደረጉ ጉብኝት የአሜሪካና ቻይናን ግንኙነት ከመቼውም ጊዜ ይበልጥ አሻክሮትም ቆይቷል። ይህንን ተከትሎም ጆ ባይደን ቻይና ታይዋንን በተመለከተ ኃይል የምትጠቀም ከሆነ እኛም መጠቀማችን አይቀርም ሲሉም በተደጋጋሚ ተሰምተዋል። ሁለቱ ሀገራትም በታይዋን ጉዳይ በተደጋጋሚ የተወዛገቡ መሆኑንም መረጃዎች ይጠቁማሉ። ለዚህ ሁሉ ምክንያት የሆነችው ታይዋን ሉዓላዊ ሀገር ነኝ ትላለች። ይፋዊ መጠሪያም ሪፐብሊክ ኦፍ ቻይና ወይም ደግሞ የቻይና ሪፐብሊክ ነው ትላለች። ቻይና ግን በህጋዊ የቻይና መንግስት ስር የምትተዳደር ታይዋንን ያጠቃለለች አንዲት ሉዓላዊ ቻይና ብቻ መኖሯን የሚያረጋግጥ የአንድ ቻይና ፖሊሲን ትከተላለች። ታይዋን ሉዓላዊ ሀገር ነኝ ብትልም አሜሪካና ሌሎች የምዕራባውያን ሀገሮች ይፋዊ የሆነ ሀገራዊ እውቅና አልሰጧትም። ቤጂንግ ታይዋንን በተመለከተ ለምታራምደው ፖሊሲም አሜሪካ ማረጋገጫ አልሰጠችም። በሌላ በኩል ደግሞ ዋሽንግተን ዲሲ ሉዓላዊት ሀገር ነኝ ለምትለው ታይዋን ራሷን መከላከል እንድትችል በሚል የጦር መሳሪያ በሽያጭ መልኩ ታቀርብላታለች። በተለይ ቻይና በታይዋን ላይ ያላትን ጥያቄ በበጎ አትመለከተውም። ይህ ብቻም ሳይሆን ታይዋንን በጦር መሳሪያ ማስታጠቋም አልቀረም። ይህንን ደግሞ ቻይና ዝም ብላ አትመለከተውም። አንዳንዶች አሜሪካና ቻይና በታይዋን ላይ ያላቸውን ልዩነትና ውዝግብ ምዕራባውያን በዩክሬን ምክንያት ከሩሲያ ጋር ከገቡበት ውዝግብ ጋር ያመሳስሉታል። በተለይ ደግሞ ሰሞኑን ቻይና በታይዋን አካባቢ የምታደርገው ወታደራዊ ልምምድ ዛሬ 3ኛ ቀኑ ማያዙን ተከትሎ ጉዳዩ ወዴት እያመራ ይሆን ሲሉም ይጠይቃሉ። ይህ ወታደራዊ ልምምድ ለ3 ቀናት ብቻ የሚቆይ እንደሆነ ቢነገርም ስጋት መፍጠሩ ግን አልቀረም። የቻይና ብሔራዊ ቴሌቪዥን የሀገሪቱ ጥምር ኃይል በታይዋን ደሴት ሊወሰድ ስለሚችል እርምጃ ልምምዱን ስለመቀጠሉም ዘግቧል። ቤጂንግ ለታይፔ ከባድ ማስጠንቀቂያ በማለት በጠራችው ወታደራዊ ልምምድ ደሴቲቱን ከግምት ያስገባ የባህርና የአየር ኃይል ልምምድም እያከናወነች ነው። ታይዋንና ውጫዊ ኃይሎች ለሚያደርጉት ጸባጫሪ ድርጊትም ማስጠንቀቂያም ነው ተብሏል። ትናንት በርካታ የቻይና የጦር ጀቶች በደሴቲቱ ዙሪያ በረራ ማድረጋቸው የተነገረ ሲሆን ታይዋን 9 የቻይና የጦር መርከቦች መታየታቸውንም ገልጻለች። የቻይና ጦር ረጅም ርቀት ሮኬቶች፣ የባህር ኃይል መሳሪያዎች፣ የጀልባ ሚሳኤሎች፣ የአየር ኃይል ተዋጊዎች፣ ቦምብ ጣዮችና ነዳጅ አቅራቢዎችን አሰማርቷል። ትናንት ብቻ በ24 ሰዓታት ውስጥ 71 የቻይና ወታደራዊ አውሮፕላኖች የታይዋንን ሰርጥን አቋርጠዋል። ሰርጡ በቻይናና በታይዋን ግዛት መካከል ይፋዊ ያልሆነ የመለያ መስመር ነው። ታይዋንን ከፊሊፒንስ በሚለየው ባሺ በተባለው አካባቢም የቻይና የጦር አውሮፕላኖች ልምምዳቸውን ማድረጋቸውን የታይዋን መከላከያ ሚኒስቴር አስታውቋል ሲልም ሮይተርስ ዘግቧል። ከታይዋን ደሴት በ50 ኪሎ ሜትር ላይ ወደሚገኘው ፉጃን ግዛት ተኩስ መክፈቷም ነው የተነገረው። በዛሬው ዕለትም ከ58 በላይ የቻይና ተዋጊ ጀቶችና ቦምብ ጣይ አውሮፕላኖች እንዲሁም 9 መርከቦች በታይዋን አካባቢ ልምምድ ሲያደርጉ መታየታቸውንም የሮይተርስ ዘገባ ያሳያል። አሜሪካም ሁኔታውን በንቃት እየተመለከተች መሆኗንና በቀጠናው ሰላምና መረጋጋት እንዲሰፍን በቂ ኃይል እንዳላት በመግለጽ ለቻይናም ማሳሰቢያ ልካለች። ከፈረንጆቹ 1979 ጀምሮ ከታይዋን ጋር ዲፕሎማሲያዊ ግንኙነት የጀመረችው ዋሽንግተን ደሴቷን ከጥቃት ለመጠበቅ ዝግጁ መሆኗንም ገልጻለች። በቀጠናው ሰላምና መረጋጋት እንዲሰፍን በቂ ኃይል እንዳላት በመግለጽም ለቻይና ማሳሰቢያ ከመላክ አልፋም የጦር መርከቦቿን ማንቀሳቀስ ጀምራለች። ቤጂንግ በዚህ ጉዳይ ላይ አሜሪካ ሉዓላዊነቴን ጥሳለች ስትልም ተከሳለች። የቻይና መከላከያ ሚኒስቴር ቃል አቀባይ ታንኪፍም አሜሪካ በደቡብ ቻይና ባህር ላይ ሰላምና መረጋጋትን እያናጋች ነው ሲሉም ተናግረዋል። በተደጋጋሚም ቻይና አሜሪካ ቀይ መስመሩን እንዳታልፍም ቆፍጠን ያለ መግለጫም ስታወጣ ሰንብታለች። አሜሪካ በበኩሏ በታይዋን ዙሪያ ያለው የመርከብ እንቅስቃሴ ከዓለም አቀፍ ሕግ ጋር በተጣጣመ መልኩ ነው ትላለች። ታይዋን ደግሞ 300,000 የሚጠጉ በጦር ኃይል ውስጥ ንቁ የሆኑ ወታደሮች እንዳሏት ትገልጻለች። በታይዋን ጉዳይ የአሜሪካና የቻይና መካረር በሩቅ ምስራቅ እስያም ሌላ የግጭት ቀጠና እንዳይፈጥርም ተሰክቷል።